አማራ የሆነ ሙስሊምና ክርስቲያን ይህን ቪዲዮ በደንብ እንዲሰሙ ትፈልጋለሁ። ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። ደግሞ ለሁሉም አማራ አድርሱልኝ። አማራ ቢነገረው አይገባውም። ስለዚህ ለሁሉም አማራ አድርሱልኝ ይህን ቪዲዮ በአላህ በማርያም ስሙ። እስልምና ክርስትናም እናጠፋለን ግብረ ሰዶም እናረጋለን ብዬ ነገር ይሻላል። ምን አባቱ ታመጣ? አሁን ነግረኛል። ትደፈራለች፣ ወንድም ይደፈራል። ምን አባቱ ያመጣል? ምን አባታችሁ ታመጣ? እሺ ማን ነው? ለማን ነው እንደዛ የምታደርጉት? ብሔር ለይታችሁ ነው ወላ ያገኘቱ ብሔር ነው እንደዛ የምታደርጉት? መጀመሪያ አማራ ይፋ ሌላ ቀላል ነው። የትግራይ ብቲ ሌላ 5 ሚሊዮን ማመላ ህዝብ ሌላ ቀላል፣ ሌላውን እኛ በሚቀጥለው እናደርጋለን። ምንም አባቱ ያመጣል። ፈርስት ግን አማራ መጥፋት አለበት። አማራ መጥፋት አለበት መጀመሪያ። እሺ እስካሁን ድረስ የበደልካቸውን በደሎች ወይም እያጠፋቸውን የአማራ ልጆች ምን ይሆናሉ ቁጥራቸው? ነገረሻል። እኔ 4 ልጅ አርጃለሁ እየሻላል። የ8 ዓመት 2 የ8 ዓመት የ11 ዓመት ልጅ የ8 ዓመት 2 የ11 ዓመት ልጅ እና የ14 ዓመት ልጅ አንገታቸውን በቢላ ቆረጥኩ። እሺ አንተ እነዚህ ልጆች ስታርዳቸው በኦሮሚያ ክልል ነው አማራ ክልል አሁን ገብታችሁ ነው ያረድካቸው? አማራ ክልል ታያለሽ፣ እኛ ጋርም ታያለሽ፣ ኦሮሞ ክልልም አለ። እሺ በስንት ዓመት በፊት ነው? አሁን ቅርብ ጊዜ ነው ወራ ረጅም ጊዜ ነው? እኛ መከላከያ ከገባው መከላከያ በደንብ ውስጥ በዩኒፎርም ተሰጠ 6 ዓመት ነው። 6 ዓመትህ ነው ከገባህ አንተ? አሁን 6 ከዛ በፊት ጫካ ነበር። ኦኬ ጫካ ሆናችሁ ምን አይነት በደል ፈጽማችኋል? እንደሰማችሁት ነው ቪዲዮውን። ሰው አራጁን ሰው በላውን የሆነውን ኦነግ ሸኔን ነው አማራ ክልል አስገብቶ እያስጨረሰ እያሳረደ ብልት እያስቆረጠ ጡት እያስቆረጠ ያለው። አማራው ግን አይገባውም። ደንዝዟን አልነቃም። ገና ከእንቅልፉ ነው። ህመመን ወስዶታል። ለሁሉም ሸር እያደረጋችሁ አድርሱት። እኔ እንደው ከዚህ በላይ ምንም አልናገርም። ለዛውም ቆርጬው ነው ሙሉ ቪዲዮ ሜንሽን አደርግላችኋለሁ ወይም ታገኙታላችሁ ሌላ ቦታ።